የተከበራችሁ ውድ ተማሪዎች እንደምን አላችሁ? ይህ ጉሚራያ ቲዩብ ነው። በዚህ ቲዩብ ላይ ጠቃሚ መረጃዎችና ምክሮች ወደ እናንተ ሲደርሱ ቆይተዋል። አሁን ደግሞ የስኬት ምስጢሮች ለተማሪዎች በሚል ትልቅ ርዕስ የተለያዩ ምክሮችን ወደ እናንተ ለማድረስ እንደተዘጋጀው ሲገልጽላችሁ በደስታ ነው። እስቲ አንድ ጥያቄ ልጠይቃችሁ። ለተማሪ ስኬት ማለት ምን ማለት ነው? የተማሪ ስኬትስ በምን ይለካል? ምናልባት አንዳንዶቻችሁ ይሄን ጥያቄ ስትመልሱ የተለያዩ መልሶችን ሊሰጡ ትችላላችሁ። ምናልባት ተማሪዎች በሚያስመዘግቡት ከፍተኛ ወይ አመርቂ ውጤት ስኬታቸው ይለካል፣ በዚህ ረገድ ተሳክቶላቸዋል ልንል እንችላለን ልትሉ ትችላላችሁ። ሌሎቻችሁ ደግሞ ከአንድ ክፍል ወደ ሌላ ክፍል ሲዛወሩ ሲያልፉ ተሳክቶላቸዋል ልንል እንችላለን። ሌሎቻችሁ ደግሞ በዩኒቨርሲቲ ቆይታቸው ከአንደኛ ዓመት ወደ ሁለተኛ ዓመት፣ ከሁለተኛ ዓመት ወደ ሶስተኛ ዓመት፣ ከሶስተኛ ዓመት ወደ አራተኛ እያሉ መጨረሻ ላይ አመርቂ ውጤት አጥጋቢ ውጤት በማስመዝገብ ከዩኒቨርሲቲ ሲመረቁ ተሳክቶላቸዋል ልትሉ ትችላላችሁ። እነዚህ ትክክል ናቸው። የተማሪ ውጤታማነት አንደኛው መለኪያው በሚያስመዘግቡት ውጤትና በዩኒቨርሲቲ ውስጥም ይሁን በሃይስኩልም በኤሌመንተሪም ይሁን በሚማሩበት ሁሉ ውጤት ሲያስመዘግቡ አንደኛው መለኪያ ሊሆን ይችላል። እነዚህ ነገሮች እንግዲህ አንድ ላይ አንድ መስፈርት ሊሆኑ ይችላሉ። ነገር ግን ይህ ብቻውን የተማሪ ስኬት ማሳየት አይችልም። ምክንያቱም ብዙ ጊዜ ከዩኒቨርሲቲ ወይ ከኮሌጅ በደህና ውጤት ከተመረቁ በኋላ ለቀበሌ የሚሆን ወይ ደግሞ የስራ ቅጥር የሚሆን ማመልከቻ ደብዳቤ መጻፍ የማይችሉ ተማሪዎች ያጋጥሙናል፣ ከዩኒቨርሲቲ ከተመረቁ በኋላ ማለት ነው። ወይ ደግሞ አንዳንድ ጊዜ ቤተሰቦቻቸው ለማብራት ፍጆታ ክፍያ ከሚጠብቁት በላይ ቆጥሮባቸው ተነግሯቸው ቅሬታ ለማቅረብ ማመልከቻ እንዲጽፉ ተጠይቆ ከዩኒቨርሲቲ የተመረቀ ልጅ ከቤት እያላቸው ሌላ ሰው እንዲጽፍላቸው ሊጠይቁ የሚሄዱበት አጋጣሚዎች እናያለን፣ እናውቃለን። እኔም ብዙ ጊዜ አጋጥሞኛል። ዩኒቨርሲቲ ከተመረቀ በኋላ የስራ ደብዳቤ እንዲጽፍለት የጠየቀኝ ምሩቅ አውቃለሁና፣ ስለዚህ እንደዚህ አይነት ተማሪዎች ከዩኒቨርሲቲ ከተመረቁ በኋላ ውጤት አስመዝግቦ ደህና ግሬድ ኖሯቸው ከዩኒቨርሲቲ ከተመረቁ በኋላ የስራ ቅጥር ማመልከቻ መጻፍ የማይችሉ ተማሪዎች ተሳክቶላቸዋል ልንል እንችላለን ወይ? አመርቂ ውጤት ማስመዝገቡ፣ ከክፍል ወደ ክፍል መዛወሩ ውጤታማ የሚያስብል ቢሆንም ተጨማሪ የሚፈለግ ነገር እንዳለ ከዚህ ልንረዳ እንችላለን። አንድ ከዩኒቨርሲቲ የተመረቀ ተማሪ ምሩቅ አትሊስት ካስመዘገበው ውጤት ጋር የሚመጣጠን እውቀትና ክህሎት ሊኖረው ያስፈልጋል። እንግዲህ አንድን ተማሪ ከተመረቀ በኋላ እውቀት አለ ወይ ክህሎት አለ ብላችሁ ቢጠይቁ አለኝ ሊል ይችላል ወይ ልትል ትችላለች። ግን ይሄን በተጨባጭ የሚታይ መሬት ላይ የሚወርድ መሆን አለበት። ቅድም እንደነገርኳችሁ አንድ በትንሹ በአካባቢያችን ያሉትን ችግሮች እንድንፈታ የሚያስችል መሆን አለበት እውቀታችን እና ይሄን ልናደርግ የማንችል ከሆነ ግን ደብዳቤ ማመልከቻ መጻፍ የማንችል ከሆነ የቀበሌ ማመልከቻ መጻፍ የማንችል ከሆነ በዲግሪ መመረቃችን ፎቶዋችን ግድግዳ ላይ እንደተመረቀን የሚያሳይ መሰቀሉ ቢዛም ተሳክቶልናል ሊያስብል የሚችል ጉዳይ አይመስለኝም። ምክንያቱም ዲግሪያችን ለኛም ሆነ ለማህበረሰቡ ለቤተሰቦቻችንም ጭምር የሚያገለግል የሚጠቅም መሆን አለበት። ካልሆነ ግን ለራስና ለማህበረሰብ የማይጠቅም ዲግሪ ባርኔጣ ነው የተባለው አይነት ነው የሚሆነው ማለት ነው። ስለዚህ አንድ ተማሪ
ተሳክቶለታል ብለን ልንል የምንችለው አንደኛ አመርቂ ውጤት፣ አጥጋቢ ውጤት በማስመዝገብ በየጊዜው በማጥናት በማንበብ ከአንድ ክፍል ወደ ሌላ ክፍል መዛወር፣ ከአንደኛ ዓመት ወደ ሁለተኛ ዓመት፣ ከሁለተኛ ዓመት ወደ ሶስተኛ ዓመት፣ ከአራተኛ ወደ አምስተኛ እያለ መጨረሻ ላይ በአጥጋቢ ውጤት መመረቁ አንደኛ ነው። ሁለተኛው ደግሞ አስፈላጊ የሆነ እውቀትና ክህሎት መሬት ላይ የሚወርድ በተጨባጭ የሚታይ ለራስም ለማህበረሰብ የሚያገለግል የሚጠቅም አይነት እውቀትና ክህሎት ሊኖረው ያስፈልጋል። እነዚህ ሁለቱ አንድ ላይ ሲጣመሩና አንድ ተማሪ እነዚህን ሁለቱን አንድ ላይ ሲኖረው እውነትም ተሳክቶላታል ልንል እንችላለን ማለት ነው። ካልሆነ ግን ብዙ ጊዜ በአካባቢያችን ኦብዘርቭ የምናደርገው ጉዳይ አለ። አንዳንድ ተማሪዎች ከየት እንዳመጡ በማይታወቅ መልኩ ከፍተኛ ውጤት ይኖራቸዋል። በከፍተኛ ውጤት ከዩኒቨርሲቲ ከኮሌጅ ሲመረቁ እናያቸዋለን። ግን አሁን ያልኳቸውን ጨምሮ ሌሎች በእነሱ ደረጃ የሚጠበቁትን ነገሮች ማከናወን ሲያቅታቸው እንመለከታለን እና ውጤታችን፣ ግሬዳችን፣ መመረቃችን በእውቀትና በክህሎት ካልታጀበ ግሬድ ብቻ ወይ ከፍተኛ ውጤት ብቻ ወይ ደግሞ በጋውን ለብሰን የተመረቅን የሚያሳይ ፎቶዋችን መሰቀሉ ብቻ ውጤታማ ሆነናል እንድንል ሊያስችለን ስለማይችል ለተማሪ እኔ እስከሚገባኝ ድረስ ለአንድ ተማሪ ተሳክቶለታል ብዬ ልል የሚችለው ሁላችንም በዚህ ጉዳይ ላይ እንስማማለን ብዬ አስባለሁ። ለአንድ ተማሪ ተሳክቶለታል ብለን ልንል የምንችለው ውጤት ሲያስመዘግብ ከክፍል ወደ ክፍል ማለፍ ሲችል አልፎ ተርፎ መጨረሻ ላይ ሲመረቅ ደግሞ የሚጠበቅ እውቀትና ክህሎት ሲኖረው በዛ እውቀትና ክህሎት ደግሞ መስራት ራሱንም ማህበረሰቡንም ማገልገል ሲችል ነው። ስለዚህ ለተማሪዎች የሚመክረው ምንድነው? ውጤት ማስመዝገብ፣ እውቀት መያዝ፣ ክህሎት ማሳደግ ይኖርብናል። ይህን ለማድረግ ደግሞ ሁሌ ማንበብ፣ ሁሌ ማጥናት፣ ሁሌ መትጋት ያስፈልጋልና ይህን እንድናደርግ ሁሌ ተግተን እንድንሰራ በዚህ አጋጣሚ ሊመክራችሁ እፈልጋለሁ። ከፍተኛ ውጤታችን መመረቃችን በእውቀትና በክህሎት ሊደገፍ ሊታጀብ ይገባል። እውቀታችን ደግሞ ለማህበረሰቡና ለእኛን የሚጠቅም ዲግሪያችን ለማህበረሰቡና ለእኛ የሚጠቅም መሆን አለበት። ይህን ስናደርግ ልንኮራበት እንችላለን። በድፍረትም ተሳክቶልኛል ብለን ልናወራ እንችላለን። ይህን እንድናደርግ መትጋት አለብን። የዛሬው ምክሬ በዚህ ላይ ብዙ ዙሪያ ትኩረቱን ያደረገ ይሆናል። እንግዲህ ይሄ እንደ መንደርደሪያ ወደ እናንተ ያደረስኩት ምክር ነው። ከዚህ ቀጥሎ በተከታታይ ወደ እናንተ የሚደርስ የተለያዩ ምክሮች አሉኝ። እሱም በትልቅ ርዕስ ስር የተዘጋጁ ምክሮች ናቸው። ትልቁ ርዕሱ ግን የምለው ቅድም እንዳነሳውላችሁ የስኬት ምስጢሮች ለተማሪዎች የሚል ይሆናል። በተለያዩ ርዕሶች የምንገናኝ ይሆናል። እንግዲህ ይሄን ቪዲዮ ተከታተሉ። ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። ብዙ ጠቃሚ ነገሮች ታገኙበታላችሁ ብዬ አምናለሁ። እንደምትከታተሉም ተስፋ አደርጋለሁ። የዛሬውን በዚህ ላይ ያበቃለሁ። አመሰግናለሁ።